አርብ ቀን ምሽት ቢሮ ውስጥ ሁሉም ሰራተኞች ወጥተው ጄኒፈር ብቻ ቀርታለች። ለቫላንታይንስ ዴይ ሳምንቱን ከድሮ ፍቅረኛዋ ጋር ለማሳለፍ ትኬት እየቆረጠች ነው። እናም እንደምትመጣ በኢሜል ትጽፍለታለች። እሷም በረራው እንዳያመልጣት ቦርሳዋን ይዛ ጠረጴዛ ላይ የነበሩትን ከረሜላዎች ዘግና ትወጣለች። በዛ ሰዓትም ጋይ የተባለ ሰው እሱም ከስራው ሲወጣ እናያለን። ሁለቱም ሊፍት በአንድ አይነት ሰዓት እየጠበቁ እናያቸዋለን። ጄኒፈር 49ኛ ፎቅ ላይ ሊፍት ውስጥ ትገባለች። ጋይ ደግሞ 42ኛ ፎቅ ላይ ይገባል። ጋይ እሷን ማናገርና ቀልድ መቀለድ ይጀምራል። መልስ ትመልስለትና ነገር ግን ማውራት አልፈለገችም። ጋይ ሊፍት ውስጥ ያለ ምስል እያሳያት ሊፍቱ ይቆማል። እሱም በተኖቹን እየነካካ ቢሞክርም ምንም ለውጥ የለም። በእጁ ለመክፈት ሞከረ፣ እሱም አይሆንም። ካሜራው ላይ እጁን ቢያወዛውዝም ማንም መልስ የሚሰጥ የለም። ስልካቸው ኔትወርክ አይሰራም። ጄኒፈር የህንፃው ጠባቂዎች የት ናቸው? በረራ አለብኝ ትላለች። ከ15 ደቂቃ በኋላ በሩን እየደበደቡ እርዳታ ቢጠይቁም ምንም ነገር የለም። ከላይ የሚወጡበት መንገድ ካለ ለማየት ጄኒፈር የጋይ ትከሻ ላይ ወጥታ ብታይም ምንም መውጫ የለም። ከአንድ ሰዓት በኋላም ጄኒፈር በረራዋ እንዳመለጣት ትረዳለች። ሁሉንም ነገር እየተራገመች ከጋይ ጋር ይተዋወቃሉ። ጄኒፈር ውሃ ስላልያዘች ውሃ ይሰጣታል። ጄኒፈርም ከቦርሳዋ አውጥታ ከረሜላ ትሰጧለች። እሷም እስከ ማክሰኞ ድረስ ማንም ስለማይኖር እዚሁ ተቆልፎባቸው እንደሚሆኑ ትነግሯለች። ከ4 ሰዓት በኋላ ጄኒፈር ሽንቷ ይመጣል። ነገር ግን በሱ ፊት ላለመሽናት ቋጥራት ይዟለች። እሱም ወደ ጥግ ሄዳ እንድትሸና ይነግራታል። በሐሳቡ አልተስማማችም ነበር። በስተመጨረሻም ተስማምታ ፊትህን አዙርና ጆሮህን ያዝ እሸናለው ብላ አንድ የውሃ ዕቃ ውስጥ ትሸናለች። ከትንሽ ደቂቃ በኋላ የራሳቸውን ጌም መጫወት ይጀምራሉ። ስለ ስራቸውም ማውራት ይጀምራሉ። ጋይም እሱን ማንም ሰው እንደማይፈልገው እና ስራ ብቻ መስራት እንደሚፈልግ ይነግራታል። ጄኒፈርም እኔም እንዳንተው ነኝ፣ ግን ኒውዮርክ አንድ ሰው ሰርፕራይዝ ላደርግ ነበር፣ እርሱ ግን አልፈለገኝም ትለዋለች። በዛን ሰዓት ጋይ ወይን ይዞ ነበር። ወይኑንም ከፈተው፣ መጠጣት ጀመሩ። ትንሽ ቆይተውም ወረቀት ላይ እርስ በርስ መሳሳል ጀመሩ። ጋይ ከዚህ በፊት እዚህ ህንፃ ላይ እንዳያት ይነግራታል። የሳሉትንም ስዕል ጨረሱ። ስዕላቸውን አሳዩ። እሷ የሱን ስዕል ወይን እየጠጣ አድርጋ ስላ፣ እሱ ግን ቆንጅዬ ሴት ስሎ አሳያት። ጄኒፈር ለስዕሏ ይቅርታ ጠየቀችው። ስዕሉን ፎቶ አነሳችው። እናም ቁጭ ብለው ስለምን እናውራ ሲል ጄኒፈር ስለ ፍቅር እናውራ ብላ ተነስታ በስልኳ ካሜራ እየቀረጸች ከዚህ በፊት የማይታሰብ የፍቅር ግንኙነት አድርገ የምታውቀውን ንገረኝ አለችው። ጋይ አፈረ። እሷም የኔ ልንገርህ ብላ ማውራት ጀመረች። እሷም ከድሮ ፍቅረኛዋ ጋር ላይብረሪ ውስጥ ግንኙነት እንዳደረጉ ትነግሯለች። አሁን የጋይ ተራ ነው። እሱ ምንም አይነት የፍቅር ታሪክ ስለሌለው ዝም አለ። ጋይም ጠጋ አለና ሳማት። ልብሷን ማውለቅ ጀመረ። ከዛም ግንኙነት ይፈጽማሉ። ጋይ ከሷ ጋር የፍቅር ግንኙነት ውስጥ መግባት እንችላለን ወይ ብሎ ይጠይቃታል። እሷም ከድሮ ፍቅረኛዋ ጋር መሆን እንደምትፈልግ እና ወደ ኒውዮርክ ሄጄ ሰርፕራይዝ ላደርገው በመሃላችን ያለውን ነገር መፍታት እንደምትፈልግ ትነግረዋለች። ከድሮ ፍቅረኛዋ ጋር መሆን ስለምትፈልግ አይሆንም ትለዋለች። ጄኒፈር ስለሚሰማት ነገር ግልጹን ነገረችው። ጋይም እኔ ይሻልሻለሁ፣ ጥሩ ጥንዶች እንሆናለን ሲላት፣ ጄኒፈርም ይሄ በር ሲከፈት ወደ ድሮ ህይወታችን እንመለሳለን፣ አንተዋወቅም ትለዋለች። ጋይ ማልቀስ ይጀምራል። ምክንያቱም ከኔ ጋር መሆን የሚፈልግ ሴት የለችም እያለ ያለቅሳል። ጋይ ያለውን እውነት በሙሉ ይነግራታል። ሁልጊዜ እንደሚያያት ስልኩ ላይ ያለውን የእሷን ፎቶ ያሳያታል። ወደ ሊፍቱ ስትገባም ቪዲዮ አለው። ጄኒፈር በጣም ፈርታለች። እሱም ከሷ ፊት ለፊት ሆኖ ጥበቃ እንደሚሰራ እየተናደደ ይነግራታል። እሷ ግን መኖሩንም በጭራሽ አታውቅም። እሱ አውቆ እዚህ ሊፍት ውስጥ እንደቀረቀራቸው ይነግራታል። ከዛም ቁልፍ አውጥቶ ሊፍቱ እንዲሰራ ያደርገዋል። ጄኒፈር ተናዳ ፖሊስ ጠርቼ አስይዝሃለሁ ትለዋለች። ለመውጣት የሊፍቱን በተን ልትነካካ ስትል ይይዛትና ይደባደባሉ። በዛ ሰዓት ግን ጄኒፈር ቁልፉን በእግሯ ትሰብረዋለች። መደባደብ ይቀጥላሉ። ከዛም በጫማዋ ትመታውና ፌንት ይነቅላል። ጄኒፈር የገደለችው መስሏት ደንግጣ ጠጋ ስትል ይነሳና ጭንቅላቷን ይዞ ከመሬት ጋር ያጋጫታል። ሁለቱም እዛው ፌንት ነቀሉ። ከትንሽ ደቂቃ በኋላ ሁለቱም ይነሳሉ።
ለምን እንደዚህ እንዳደረገ ትጠይቀዋለች። እሱም ከማንም ሳትገናኚ አንቺን የኔ ማድረግ ስለምፈልግ ነው። እዚህ ሊፍት ውስጥ ሆነን በሳምንት የማናደርገውን ነገር ነው በሰዓታት ውስጥ ያደረግነው። እናም ከማንም ጋር እንዳትገናኚ ነው ከኔ ጋር ብቻ እንድትሆኚ እንደዚህ ያደረኩት ይላታል። ጄኒፈርም ከዚህ ማምለጥ አትችልም፣ የሆነ ሰው ይመጣል ትሏለች። እሱም ጥበቃዎቹና እዚህ የሚሰሩት ሰዎችም ማክሰኞ ነው የሚመጡት፣ ከዚህ ወጥተሽ የሌላ ሰው ከምትሆኚ እኔ እዚሁ እገድልሻለሁ ይላታል። ከዛም ተነስቶ ለድሮ ፍቅረኛዋ የገዛችውን ስጦታ ያወጣዋል። ውስጡ ሸሚዝ ያገኛል። ሸሚዙን ይለብሰውና ሌላኛውን በካርቶን ያለውን ስጦታ እንድትከፍተው ይነግራታል። ስትከፍተው ሲጋራ፣ መቀስ እና ላይተር አለ። ሲጋራውንም ለኩሶ ማጨስ ይጀምራል። ትንሽ ቆይቶም ጄኒፈርን ይቅርታ ካስደነገጥኩሽ ጥያቄን ግን አስቢበት ይላታል። ከዛም በያዘው ወይን ጠርሙስ የሊፍቱን የመብራት መስታወት ይሰብረውና ወደ ላይ ወጥቶ መውጫ ይፈልጋል። ከላይ ጣሪያውን ሰብሮ መውጫ አገኘ። እሱም ከታች ሆና እንድትገፋውና እሷንም እንደሚያስወጣት ቃል ገባላት። ጄኒፈር ግን ከአንተ ይልቅ እኔን ወደ ላይ ብትገፋኝ ቀለል ስለምል እኔ ይሻላለሁ ትሏለች። እሱ ግን ፖሊስ ትጠርብኛለሽ ብሎ ይጠረጥራታል። እሷም በወሬዋ ደልላ ወደ ላይ አውጥቶ ከሊፍቱ ያስወጣታል። አሁን የሊፍቱ ጣሪያ ላይ ነው ያለችው። ጄኒፈርም ዞር ብላ መሃል ጣቷን ታወጣበታለች። እሱም በጣም ይናደዳል። በመሰላሉም መውጣት ጀመረች። እሱ ግን ዜደኛ ነው። ጨርቅ ቀጥሎ የሊፍቱ ብረት ላይ አስሮ ወደ ላይ ወጣ። እየወጣም ትሞቻለሽ እያለ ይዝትባታል። ጄኒፈር ወደ በሩ እየተጠጋች ነው። በሩን ከፍታ እርዱኝ እያለች ስትጮህ ጋይ ግን ዘሎ ልብሷን ይይዘውና ወደ ታች ሁለቱም ሊፍቱ ውስጥ ይወድቃሉ። ጄኒፈር ነቃች። የፋየር አላርሙን ለማብራትና ሲጮህ ሰው መጥቶ ለመውጣት አሰበች። እሳት ማቀጣጠል ጀመረች። በዚህ ሰዓት ጋይ ተነሳ። ልክ ቀና ሲል በጫማዋ ትመታዋለች። አፍንጫውን ሰበረችው። ጄኒፈር በልብስ እጁን ታስረዋለች። ጋይ ፋየር አላርሙ እንደማይሰራ እየነገራት ላይተሩን አብርታ ላደረገው ነገር እያቃጠለችው መበቀል ጀመረች። የስልኳን ካሜራ ከፍታ የሆነውን ነገር በሙሉ ቀረጸችው። ካሜራውን ወደሱ አዙራ ትክክለኛ ስሙን ጠየቀችው። እሱም ጆን እንደሚባል ነገራት። ጆን እዚህ ሊፍት ውስጥ አውቆ እንደዚህ እንዳደረገ ተናገረ። በቁልፉም ሊፍቱን እንዳቆመው ተናገረ። ጄኒፈር ሁሉንም ነገር አናዘዘችው። ለምን እንደዚህ ያደረክ ስትለው ከአንቺ ጋር ጊዜ ለማሳለፍ ብዬ ነው ብሎ መለሰላት። ዝም ብሎ ቢጠይቃት እምቢ እንደምትለው እየነገራት ጆን ከዚህ በፊት ትልቅ ድርጅት ላይ አካውንታንት ሆኖ እንደሚሰራና የመኪና አደጋ ደርሶበት እንደሚያቅ፣ በዚህም ጊዜ ሰው ገጭቶ እስር ቤት እንደነበር፣ ከእስር ቤት እንደወጣም እነሱ ድርጅት ጠባቂ እንደሆነ ይነግራታል። ጄኒፈር እንዴት እኔን መረጥከኝ ብላ ትጠይቋለች። አንቺ በጣም ጥሩ ሴት ስለሆንሽ ነው ብሎ ይመልስላታል። ሰኞ ደረሰ። አሁንም ሊፍት ውስጥ ተቀርቅሯል። አንዱ ጠባቂ ከፍቅረኛው ጋር ሆኖ ቴራስ ላይ ሊሄዱ ወደ ድርጅቱ መጡ። ሲገባ ጆንን ፈለገው፣ ነገር ግን ሊያገኘው አልቻለም። ሄዶ የደህንነት ካሜራውን ማየት ጀመረ። ሁለቱም ሊፍት ውስጥ ሆኖ አያቸው። በማይክ ሲያወራ ጄኒፈር ትሰማውና እንዲያወጣቸው ትለምኗለች። እሱም መጣ ይልና ይሄዳል። የሱ ፍቅረኛ ወንበር ላይ ቁጭ ብላ እንቅልፍ ወስዷታል። ወደ ሊፍቱም ሄደ። በብረት በሩን ይከፍተዋል። ጄኒፈር ለመውጣት ታገለች፣ ግን በሩ በደንብ መከፈት እንዳለበት ይነግራታል። ጆንም እዛ እንዳለ ሲነግረው ኤዲ ቁልፍ ይወረውርለታል። ነገር ግን አይሰራም አለው። ኤዲ መጣው ብሎ ሊፍት ውስጥ ዘሎ ይገባል። ጆን ኤዲን ይመታውና ይገለዋል። ጄኒፈርን ቁልፉን ተጠቅሞ የሊፍቱን ከፍቶ ይዟት ይሄዳል። የመኪናው ኮፈን ውስጥ አስገብቷት ይመለስና የኤዲን ሬሳ በሊፍቱ ወደ ታች ይወረውሯል። ተጣጥቦ ልብሱን ይቀይራል። ወደ ኮምፒውተሩ ሄዶ የተቀረጹትን በሙሉ ያጠፋል። የኤዲን ፍቅረኛ ያገኛታል። እሷንም ገድሎ እዛው ኤዲን የጣለበት ጋር ይጥላታል። ጆን መኪና ውስጥ ገብቶ ወደማይታወቅ ቦታ ይዟት ይሄዳል። ጆን የመኪናውን ኮፈን ሲከፍት ጄኒፈር የሞተች ታስመስላለች። ከዛም እሱ ሄዶ ጋዝ ሊያመጣ ሲል ወታ ጭንቅላቱን ትመታዋለች። መኪና ውስጥ ገብታም ትነዷለች። ትንሽ ከሄደች በኋላም ታቆምና መኪናውን ወደ ኋላ ትነዷለች። ጆን የቆሻሻ መጣያ ውስጥ ዘሎ ይገባል። ጄኒፈርም ላይተርና ጋዙን አንስታ እሳት ትለቅበታለች። ውድ የፊልም ዓለም ወዳጆች ታሪካችን ይህንን ይመስላል። ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ምርጥ ፊልም እንመለሳለን።
ሰናይ ጊዜ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ።